ፍረዱኝ አለያ ሰዎች ፖሊሶች ናቸው ላስይዘው ነው እሱ አይል ህገወጥ ነው። ስለዚህ ብሬን አስመልስልኝ እያለች ነው። በልተሃል ተህባታለሁ ሌላ ሴት ይዘሃል በሷ ላይ ጀግና ፎቶህንም ንገሪው። ደግሞ ፎቶህንም የተለያዩ ሚዲያዎች ላይ አስለጥፌ ሴቶች እንዲጠነቀቁ ከዚህ ወንድ ሊርቁ እናገራለሁ ብላለች እኮ የአንተን እውነት ንገረን እኮ ነው የምትለው። እውነቱን የአንተን ተናገር፣ ያለውን እውነት። በምን እንዴት ተለያያችሁ? እንዴት ተገናኛችሁ? የዛሬ አመት ከሁለት አመት በፊት ኒካሰር ከዛ በኋላ ኒካስራ ስንኖር 100 ምናምን ሺህ ብር የሚሆን ላከች። ከዛ በኋላ ያ ማይካድ ነገር ነው። ከዛ በኋላ ያን እየሰራሁኝ ቆየኋት። ከዛ በኋላ በመሀል መጣላት ጀመር። ብታገታ መጣላት ጀመር። ከዛ በኋላ ኒካዬን ካላወረድክልኝ ብላ በቤተሰቦቿ ፊት ቤተሰቦቿን አስጠየቀች። እሺ ብዬ ያን የላከችውን ገንዘብ እኔም የሰራችውን ገንዘብ ላልጠይቅ እሷም የላከችውን ብር ያን 100 ሺህ ብር ላልጠይቅ በአባቷ ፊት ተፈራርመን ኒካዋን አወረድኩላት። ያለ በሀገር ምድሩ ማስጠየቅ ጀመረች። እኔ ደግሞ ያው እንደዚህ አይነት ህይወት ውስጥ መግባት ስለማልፈልግ አልፈልግም ስላት አንተን በማህበራዊ ሚዲያም ሆነ በፖሊስም ሆነ በየትኛውም ቦታ ሆነ አንተን ስም እያጠፋሁኝ መቀመጫ ነው የማታጣ አለች። ዞሮ ዞሮ እኔ ምንም ማድረግ አልችልም። የቻለችውን ነገር ሁሉ ታድርግ እሷ ማለት ነው። እኔ ያለው እውነታ ይሄ ነው። ካላመነች የራሱን ቁጥጥርና በአባቷ ፊት ነው ተፈራርመን ይሄ ኒካ የወረደው ማለት ነው። ከዛ በኋላ 5 ሳንቲም ልካዴ ከሆነ እንኳን 300 ሺህ ብር የሚሞላ 5 ሳንቲም ልካዴ ከሆነ ከዛ በኋላ እኔ እንትላለሁ ማለት ነው። 300 ሺህ ብር ሰጥታለች አልሰጠችህም? 300 ሺህ ብር መታለች። መሲሻ አስገቢያት መታለች። ልጅቷ አያት መታለች። እሱ ምን አልሰማ 300 ሺህ ብር አልሰጠችኝም። ይሄንን ልክ ያለው ካለች ከየቀኑ ከነ ሁሉ እርግጠኛ ነው በኔ ስም እርግጠኛን ቀኑን እያረጋግጣችሁ ሪሲት ላክላት ማለት ነው። 100 ምናምን ሺህ ብር ከዚህ በላይ ካላት በኔ ስም የገባ ሪሲት ካላት ትላክላችሁ። እኔ እንትላል ሪሲቱን ትላክ። በአንተ ስም ብቻ ሳይሆን ያለችው በአንተ ስምና በአባትህ ስም እሷ እያለች ያለችው በአንተ ስምና በአባትህ ስም ደረሰኝ አለኝ ነው እያለች ያለችው። በሱ ስም ይላክ። ሰላም አለይኩም። ሀዩ አንዴ እየመለሰ ነው። ስልኩን ዘጋሽው እንዴ? መሰረት ተቋርጦ ነው። ቆይ ደውይለትና መሰረት ቆይ እንደምትይው ልንገርሽ። ደውይለትና ለወንድምሽ የምትይው ሀያት ያለችው 300 ሺህ ብር ደረሰኝ አለኝ 100 ምናምን ሺህ በራሱ 100 ምናምን ሺህ በአባቱ። ስለዚህ በአጠቃላይ የሰጠሁትኝ ለሱ እኔ ለሱ ያጠፋሁት 300 ሺህ ብር ነው። 300 ሺህ ብሬን ያምጣ። የኢትዮጵያ ሕዝቦች ፍረዱኝ፣ ካለበለዛ ከኢማራት አስይዤ በሰዎች በከፊሎቼ በኩል አስቀንስዬ ወደ ሀገር ቤት አስልኳለሁ ነው እያለች ያለች። እሺ ትክክል አቡዬ ብያለሁ። ይህንን በትክክል ንገሪ። እሺ ሀያት ተራሽ ሲደርስ ሀያት ሚዩት አታብሪ። አብሪ ስትባይ ነው የምታበሪው። ሚዩት አድርጊና መሰረት ለወንድሟ መልዕክቱን በስትክክል አንድ ቃል ሳትቀንስ ታስተላልፍና ስትነግረው እንስማና መልሱን እንሰማለን። አንቺ ሚዩትሽን አታብሪ እሺ። መሰረት ደውይለት። እሱ ዳታ ስለሌለው ላይፍ ላይ መምጣት ስላልቻለ ነው። ደውያለሁ። አይውልህ እየሰማህ ነው? ሀያት የምትለው በአባቱ 100 ምናምን ሺህ በሱ 100 ምናምን ሺህ አጠቃላይ 300 ሺህ ብር ነው የበላኝ። ደረሰ ትላክ። በአባቴ ስልክ 100 ምናምን ሺህ ተላከች። ደረሰ ትላክ። እየሰማሽ ነው? ሀቡ የሱን ቀጥል። ከአላከችም ከላከች ደረሰኝ ታምጣና ከፍላለሁ ነው ያለው። በእኔም ስም ሆነ ባባሽ ሰምተሻል? ሀያት ሰማሽ? ደረሰኝ ካላት ከፍላለሁ። የታል ደረሰኝ? በአባቴ ስም 100 ምናምን ሺህ በእኔ 100 ምናምን ሺህ ድምሩ 300 ሺህ ደረሰኝ ካላት ከፍላለሁ። የታል ደረሰኝ እያለ ነው። 100% አልሐምዱሊላህ። እንደዚህ እኔ ብደውልለት ይሻላል።
ቆይ እኔ እደውልለታለሁ። የሚከፍል ከሆነማ አንዴ ቆይ የሚከፍል ከሆነማ እኔ እደውልለታለሁ። አሁን እኔ ኢሞ ለሱ ብዬ ኢሞ አወርዳለሁ። አሁን እኔ የማልወደውን ኢሞ አወርዳለሁ። ቀጥይ አውሪ። እኔ ኢሞ ዳውንሎድ አድርጌ እኔ እደውልለትና አሰማቸዋለሁ። ይኸውልሽ ማሬ ማለት ነው ልንገርሽ፣ እኔ ደረሰኝ ሳሊዝ አልከራከርም። ደረሰኝ የአባትየው ስም አንዴ እህቲቱና እኔ የመጀመሪያ ጊዜ እህቲቱና እኔ ይቺ አሁን የምታወራሽ እህቱና እኔ አንዴ እሷና እኔ ብቻ የላክንበት ሪሲድ ያለኝ 50 ምናምን ሺህ ብር። እንደገና ደግሞ ለጥቀን ደግሞ እሷና እኔ አሁንም የላክንበት ሪሲድ ያለ አንዴ 3 ሆነን የወንድሙ ሚስት ጋራ የላክንበት አለ። አንዴ ደግሞ 4ታችንም የላክንበት ሪሲድ ያለ በአባትየው ስም ማለት ነው። ይህንን ተካዲች ይኸው ውሸቷን ነው ትበለኝ፣ እኔ ልፈር ውሸቷን ነው አላክንም ትበል። ይኸው እዚህ ጋር ማለት ነው ሪሲዱም ስላለኝ። ሲቀጥል ደግሞ በሱ አንዴ 5000 ብር፣ አንዴ 10,000 ብር፣ ሁለቴ አንዴ ደግሞ 10,120 ብር፣ አንዴ 8,000 ብር፣ አንዴ 36,000 ብር፣ አንዴ 40,000 ብር የላኩበት ሪሲድ አለኝ። ሙሉ ሪሲድ ያለኝ። ኦኬ ሙሉ ሪሲዱን አይቶ ብሬን የሚመልስ ከሆነ እሱ ጋር ምንም የሚያገናኘኝ ነገር የለም። እኔ የምፈልገው ብሬን ነው። ካላስ ብሬን ነው አለቀ። ሌላ የምፈልገው ነገር አንድም የለኝም። በውሸት መከራከርም አልፈልግም። በሚያሳምን ነገር ወረቀት አለ፣ ሪሲድ ያለ፣ የላከው ልጅ አለ፣ ሙሉ ነገር አለኝ። እኔ የፈለገበት ይምጣ ማለት ነው። ጉዳይ አይደለም። አባቴን ሲሳደብ በወንድሞቼ ላይ በአባቴ ላይ ሲዝት እንጂ የእሱን ስም በሶሻል ሚዲያ የማውጣት ደስ ብሎኝ አይደለም ያወጣው ሲጀመር ማለት ነው። ነግሬሻለሁ። እልክ ስለያዘኝ አባቴንና በቤተሰቦቼ ላይ ስለዛተ ዛቻውንም ስክሪንሾት አድርጌዋለሁ። አለን የለውም እሱን እኔ አሁን ቁጥርሽን ሴቭ አድርጌያለሁ ዋትሳፕ ላይ ልኪልኛለሽ። የዛተብሽን ያስፈራራብሽን እሱም በህግ መጠየቅ ይቻላል። ከዛተ ካስፈራራ ይሄ ወንጀል ነው። ስለ ብሩ ግን ደረሰኙንም ትልኪልኛለሽ። ደረሰኝ ካለ ያለው ብሏል። እልክልሻለሁ። ወላሂ ሀቡ አሁን ወጥተሽ አሁን ላኪልኝ ላሳይ ብትይኝ እልክልሻለሁ። ኦፍኮርስ ምንም ችግር የለብኝም። ኦኬ እሺ። አንቺ በረኪና እውነት አሁን መሰረት አንቺ ሳትመጪ እህቱ ምን እያለች ነበር? ደግሞ ኢክራም እህቱ አይደለችም። ሰማሽ? እኔ ሚስቱም ትሆን አላገባኝም እኮ ሀቡዬ ምንም ትሆን ምንም አያገባኝም። መሰረት እውነተኛ ናት። ምን አለች? እኛ አንድ እህት ናት ያለችን ኢትዮጵያ ናት። ኢክራም እህት የልጁ እናት ናት እህቱ አይደለችም ብላ እውነቱን ተናገረች መሰረት። ለዚህ ነው እኔ መሰረት ያለችውን ሁሉ ያመንኩት። ምንም ትሆን እኮ እህቴ እኔ ስለ ልጅቱ እናትና ስለምኑ አያገባኝም። ታውቂያለሽ አይደለም? የሚያገባኝ እኔ ምንድን ነው ስለ ብሬ ብቻ ነው። እሺ ከተናገረኝ ስለያወራሹ ነገር ይኸውልሽ፣ መሰረት ሳትኖር ያወራሹ ነገር ሌላ ነው። አሁን መሰረት ያወራችሁን ሁሉ ሰምተሻል። ራት ሰርተሽ ጨርሰሻል። አልሰማሁም። ትናገረው መሰረት አሁን ሀያት ሚውት ታደርጋለች። ቅድም እሷ ሳትኖር ያልሽውን ሁሉ ደግመሽ በይ። አንድ ነገር ከቀየርሽ የሰማነው ኖ እንላለን። ዝጊው በቃ የከማልን ስልክ ዝጊው። እኔ እደውልለታለሁ። ኢሞ ዳውንሎድ እያደረኩ ነው። ያስወጣኛል። መሰረት አንደሽ እኮ አልወጣሽም። መሰረት ወየ የከማልን ስልክ ዝጊው። የወንድምሽን ስልክ ዝጊው እና ከእኛ ጋር አውሪ። እሺ ዝጊው በቃ እሺ። አዎ ዝጊው ከማለት እኔ እደውልለታለሁ። ኢሞ ዳውንሎድ እያደረኩ ነው። ለሱ ብዬ እከፍላለሁ ስላለ እኔ ደስ ብሎኛል። እኔ እደውልለታለሁ። ከእሷ ደረሰኙን እቀበላለሁ፣ ወደ እሱ ልካለሁ። ማስረጃው ሁሉ ትክክል ከሆነ እከፍላለሁ። ስለዚህ ምንም ችግር የለውም። አንቺ ቅድም ሀያት ሳትኖር ያልሽውን ሁሉ በይ ትስማና ያወራሽው ትክክል አይደለም። እሺ ግን እሱ ያለሽ ከማል ያለሽ ማለት ነው። አሁን አልሰማሽውም እንጂ ከማል ያለሽ አልካልኳትም። በእኔ አካውንት እስከ 100,000 የላከችልኝን በአባቷ ፊት አልጠይቀውም ብላ ራሷ ቃል ገብታለች ነው ያለሽ እኮ እንጂ ሰጣታለሁ። ግን 300,000 ያለችውን እኔ ካልኩት በላይ ደረሰኝ ከላከችልሽ፣ አሁን ከ100 ምናምኑ በላይ ደረሰኝ ከላከችልሽ እኔ ሰጣታለሁ። ይሄንን ግን አውፍ ብላለች ራሷ በአባቷ ፊት፣ በአባቴ ፊት፣ በሁላችንም ፊት ላልጠይቀው፣ እኔም የሰራችውን ላልጠይቃት፣ እሷም ደግሞ የሰጠችኝን ላትጠይቀኝ፣ በዚህ ነው ኒካችን የወረደው ነው ያለሽ። ከማል ይሄን ትክድሻለች ወይ ነው ያለሽ? እሺ አንዴ ዝም በይ ሀያት።
አንቺ በአባቱና በአባትሽ ፊት ኒካችሁ ሲወርድ አልጠይቀው ብለሻል አላልሽም? ማሬ ተጠይቆ አባቴን ስጠይቀው አባቴን ጠየቀው። ጓደኛም አለው